ያለው ነገር አለ ከዚህ ከአብይ ጋር መደራደር በጣም እምነት የሚያጎድል ነው ካዲ ሰው ነው ከካዲ ሰው ጋር እንዴት ነው ቁጭ ብለህ የምትደራደረው እንደው ምን ያህልስ እንደው ቁጭ ብለህ አውርተህ ነው ለሀገር መፍትሄ የምታመጣው በጣም ካዲ ነው በጣም እምነት የሚያጎድል ሰው ነው እንዳለ ፓርቲው በሷ አምሳይ የተቀረጸ ስለሆነ ብልጽግና ጋር ቁጭ ብለው የሚደረግ ድርድር እውነት ጊዜ ማባከን ነው ፋኖ እንዳለው ይሄ በሰበሰ ስርዓት ይሄ የሞተ ስርዓት ነው ከዚህ ስርዓት ጋር እንደው ተደራድሮም መፍትሄ ያመጣሉ ማለት የሚቻል አይደለም ስለዚህ አቅምን አጠናክሮ ወደፊት መግፋትና በደንብ አድርጎ ይሄንን ስርዓት የቀረውንም ትንሽ አቅም ነው የቀረችው እሷንም አቅም መጨረስና ከሌሎች የኢትዮጵያ ኃይሎች ጋር ሆኖ ኢትዮጵያን ወደሚቀጥለው የሽግግር ምዕራፍ መውሰድ እንጂ እነሱ በመጡና በሄዱ ቁጥር ስለ ድርድርና ስለ ምንድነው ውይይት ያወሩ ጊዜ ማባከን የሚያስፈልግ አይደለም ደረጃ እንግዲህ የአማራ ክልል ሁኔታ በአሁን ሰዓት በምን እንዳለ መረጃዎችን ካንተ ምናልባት የምናገኝ ይመስለኛል አሁን ይሄ ሰላም ኮንፈረንስ በሚካሄድበት ጊዜ ሁሉ ጦርነቶች አንዳንድ ቦታዎች ላይ ወደ ውጊያዎች እንዳሉ እንሰማለን መከላከያም ድል ቀንቶኛል አዴት ላይ ወደ 94 ጽንፈኞችን ደምስሻለሁ የሚልም ዜና አውጥቷል በስም ዝርዝር ያወጣቸው አንድ አራት ያፋኑ አመራር ናቸው ያላቸውንም ጠቅሷል እንደሰማነው ከሆነ እነዚህ የልዩ ኃይል አባላት የነበሩ በእጁ ገብተው ሆስፒታል ሲታከሙ የነበሩ ከዛ ይዟቸው በእስር ቤት አቆይቷቸው የነበረው ነው አውጥቶ ረሽኗቸው ፋኖችን አመራሮችን ገደልኩ ብሎ ለዜና የምትሆን ነገር ይዞ ይመጣው ለማንኛውም ምን አለ ምን የተከታተልከው አለ በዚህ ባለፉት 2 ቀናት ውስጥ እንግዲህ ውጊያዎች እየቀጠሉ ነው መሳይ በሰሞኑን እንደምንዘግባቸው በተለይ በጎጃም ሰሞኑን በጎጃም በተደጋጋሚ ውጊያዎች አሉ በእነማይ በቋሪት በአዴት በብዙ ቦታዎች ላይ ውጊያ አሉ በዚህ አካባቢ ያ ብቻ ሳይሆን ለመሰለልም ገብተው የተያዙና ያመለጡ አሉ የተወሰኑት ግን ተይዘዋል 17 ሰዎች ገብተው ነበረ 10 አመለጡ 7ቱ ግን ተይዘዋል ግን መከላከያ ባወጣው ዜና ላይ ትናንትና በጃዊ 10 እጃቸውን ሰጡ በፈቃዳቸው አለ እጃቸውን አልሰጡም ከ17ቱ 10ቱ ተመልሰው በማብለጣቸው ነው በበርካታ ቦታዎች ላይ ውጊያ አለ በነብሴ ሳር ምድር በብዙ ቦታ ላይና በዚህ ውጊያ ላይ የከፋው ነገር በተጓዳኝ ሰሞኑን መሳይ በዜና ላይ እንደገለጽ ነው በብዙ ቦታ ላይ የደፈጣ ጥቃቱን በሄደበት ቁጥር ልክ ጥቃቱን ተከትሎ የሚፈጸመው እርምጃ ነው የበሳው ይሄ በንጹሃን ላይ የሚደረገው ግድያ እየጨመረ መምጣቱን ነው እሱ ጨምሯል ያ ብቻ ደግሞ ሳይሆን የፋኖ ቤተሰቦች ናቸው ዘመዶች ናቸው ወደሚባሉ ቤት በመሄድ ከተማ ላይ ሲገቡ ዝርፊያ መፈጸምና ግድያ መፈጸም እሱ ነው ተባብሶ የመጣው ግን አንድ ነገር ለማለት መሳይ ማናቸውም ነገር የሚቋጨው ይሄ ጦርነት ፋኖችም አሸንፈው ቢወጡ ሌላውም ኃይል አሸንፈው ቢወጣ ዞሮ እንዲያውን እየተቀጠለ ያለው ነገር በድርድር መቋጨቱ አይቀርም ድርድር ላይ ስትቀመጥ ግን ምን መሆን አለብህ ጉልበታም ሆነ ካልተቀመጥክ ጠንካራ ሆነ ካልተቀመጥክ ትናቃለህ ፋኖች በድርድር ጉዳይ ያላቸውን አቋም አሳውቀዋል ድርድር ሲባል አንድ ወጥ አመራር እንደሱ ነው አሁን ዛሬ የሚያሉት እዚህ ኮንፈረንስ ላይ አንድ ወጥ አመራር ካላቸው ለመደራደር ምናምን የሚል ነገር አገኘው ተሻገር ተናግሯል አንድ ወጥ አመራር የሚደራደር አካል እስከምናደርግ ጊዜ እንፈልጋለን ብለዋል ፋኖች ወደዛ አንድነት እየመጣን ነው ይዳከሙ ይጠናከሩም ድርድር መኖሩ ስለማይቀር ማለት ነው እያሸነፉ ይመጡ ግን አንድ ነገር እዚህ መሆን ያለበት እንግዲህ ነገር ስናነሳው ቢያንስ በአሁኑ ሰዓት ላይ በመርህ ደረጃ ኢን ፕሪንሲፕል ብልጽግና ከቲፒኤልኤፍ ጋር ተደራድሯል ፕሪቶሪያ ላይ ሌላ ቦታ ላይ ከሸኔ ጋር ፈርሷል እንዳልከው ነው የሚታመን አይደለም አብይ በዛንዚባር በታንዛኒያ በተደረገው ድርድር ላይ ሁለቱን የሚያፈረሰው እንደሆነ አቶ ታዬ ደንደዓ ነግረውናል ለመደራደር ሄዱት ጌታቸው ጉዲና ቃል በቃል ነው እንግዲህ እንትና የተናገረው ጃልመሮ ሰምቻለሁ ራሴ ተደርጎ ልብ ካላቸው 4 ኪሎ ነው ብሎ ለድርድር ሂደው ማለት ነው ለድርድር ሂደው ይሰርባቸው ነበር ጀነራሎቹ ልብ ካላችሁ እስኪ በታችሁ ገልብጡ እያሉ ይናገራሉ ስለዚህ እነሱ ጋር የሚደረድር ተስፋለው ብዬ አይደለም አይኖረውም ልክ ነው ግን ኢን ፕሪንሲፕል ለምንድነው ፋኖ ጋር ኢን ፕሪንሲፕል በዚህ ደረጃ እንደራደራልን ያላሉ እስከዛሬ ፋኖ ከሸኒ ያነሰ አቅም ስላለው ነው እስኪ ራስ እንደው መረው ለምንድነው ብልጽግና አብይ አህመድ እልክ ያዘው በሶስተኛ ሀገር ሲባል በገለልተኛ ሲባል ፒኤልኤፍ ጋር ሻለ ሌላው ጋር ሻለ ፋኖ ጋር ሲባል ግን እንደልክ ያዘው ዛሬ አገኘው ተሻገር እሺ ብሏል ግን ዞሮ እንዳልኩ ነው እሺ ያለው ምን ሊያረገን ነው እምቢ አትበለው እምቢ እንዲል አድርገው ሊያሰኝ ነው
መቋጫቸውን በዜሮ አባዝተውታል ደጋግመን እንደተናገርነው። ነገር ግን ይሄን ነገር ስናነሳውኛ ምንድነው ቢያንስ ኢን ፕሪንሲፕል በመርህ ደረጃ ፋኖ ጋር ድርድር ሲያስቡ ሽማግሌ እያሉ የሚያስቡትን ነገር የመንደር ምናምን እየላክን የሚያዱትን ነገር ፈጽሞ ከአእምሯቸው ሊያወጡት ይገባል ከሚል አኳያ በፍጹም ካሁን በኋላ ስለ ፋኖ ድርድር ሲናገሩ ሰዎችን በመላክ በምናምን የሚያደርጉት ነገር አይሰራም። ፋኖችን ባወጡት መግለጫ እረፉ ብለዋል። አሁን እረፉ እየተላላካችሁ የምትመጡ ሰዎች ካላችሁ እረፉ አይሰራም ብለዋል። በተረፈ አንተ ያልከውን እስማማበታለሁ። ዋሲ ደረጃ ዚማ ምናልባት እኔም ድርድርን እየገፋው ነው ከሚል አንፃር አይደለም። መደራደር እንኳን ካለ መጀመሪያ ዓለም አቀፍም ተቋማት በሶስተኛ ወገንም በሶስተኛ ሀገርም ይሁን መጀመሪያ መደረግ ያለበት ወንጀለኛ ስርዓት ስለሆነ በዚህ ወንጀል ላይ የተሳተፉ ምናልባትም ጠቅላይ ሚኒስትሩ ነው ያው የጦር ኃይሎች ጠቅላይ አዛዥ ስለሆነ እሱን ጨምሮ ኤታማዦር ሹሙ ይህንን ያዘዙት ድሮን ተንቀሳቅሶ እነዛ ንጹሃንን ቤተክርስቲያን ክርስትና ለማስነሳት ሲሄዱ የነበሩትን የአንድ ቤተሰብ አባላትን የገደሉትን በጣም ብዙ መዘርዘር ይቻላል። የጂጋውን የምንድነው የመራዊውን የሌላውንም ጠቅሰን እነዚህን የፈጸሙት የወታደራዊ አመራሮችና የሲቪል አመራሮች ለፍርድ መቅረባቸው ከጥያቄ መግባት የለበትም። መጀመሪያ ቅድመ ሁኔታ እንደዛ አይነት ነገር ካልተቀመጠ፣ ሁለተኛ ነገር አብይ አህመድ ለሽግግር መንግስት ይሁን ለሚቀጥለው ምዕራፍ ከወንበሩ መውረድ አለበት። እሱ እዛ በተቀመጠበት እሱ የሀገሪቱ መሪ ሆኖ አሁንም ፈላጭ ቆራጭ በሆነበት አሁንም ታንኩንም ባንኩንም በሚመራበት ሁኔታ በሚያዝበት ሁኔታ የሚደረግ ድርድር ፈጽሞ ለኢትዮጵያ ሰላም አያመጣም። ስለዚህ አሉ መደረግ ያለባቸው እነዚህ ነገሮች ከተደረጉ በሶስተኛ ወገን በሶስተኛ ሀገር በማንኛውም መልኩ መደራደር ይቻላል። እነዚህ ግን የማይታለፉ ቀይ መስመር መሆን አለባቸው ነው። ፋኖ ይህንን አስቀምጧል። እንደውም ከዚህ በጣም ጠንከር ያለም አቋም የያዙ የፋኖ አመራሮች እንዳሉ እናውቃለን። ግን በተወሰነ ደረጃ እነዚህን እንኳን እንደ ቅድመ ሁኔታ ማቅረብ ተገቢ ነው። ምክንያቱም አብይ ከሃዲ ነው። እንኳን አይደለም ለፋኖ አብሮ ለበላው ለጠጣው ለለማ መገርሳ እንኳን የሚመለስ ሰው አይደለም። በሙሉ ቀርጥፎ በልቷቸው ብቻውን በአምባገነንነት የቀጠለ ነው። ይህን ሰውዬ ማመን ሌላ ጥፋት ኢትዮጵያ ላይ ሌላ መከራ ኢትዮጵያ ላይ ማምጣት ስለሆነ ነው። ትክክል፣ ልክ ነው። በዚህ ምንም ዳውት የለኝም። ግን በፕሪንሲፕል እንደው ሁሌ ድርድር ሲሉ ፋኖ ጋር ሲመጡ ሁሌ እቺ ሽማግሌ ምናምን የሚሏት ነገር አለችና እሷን መተው አለባቸው ከሚል አኳያ ነው። ሌላው አሁን አንተ ያልከው በፍጹም በሙሉ ልቤ የምቀበለው ነገር ነው። ድርድርም ላይ እኮ ስትቀመጥ ያን ነው። ሌላው ትልቅ ነጥብ ያነሳው አንተ አሁን ለምንድን የፈለጉት ይመስልሃል መሳይ እንደዚህ የሀገር ኮንፈረንስ የምናምን ያቋም መግለጫ የምናምን አሁን ቅድም ትልቅ መከላከያውን በተገቢው መንገድ አልኮነኑትም ማለት ለምን እንዳልኮነኑት አሁን መለስከው ራስ ምን የለውም ያቋም መግለጫው በሰብአዊ መብት ጥሰት የፈጸሙ የገደሉ ለፍርድ ይቅረቡ የሚል የለው አያረጉበትም። አየህ እንዲህ አይነት ነገሮችን የሚፈልጉት ለምንድን ነው? አሁን ቲፒኤልኤፍ እና ብልጽግና እና አብይ በጣም እንትን ብለው ተቀራርበው አንዳንዴ ነገራቸው ጋር የሚያጥበረብሩት ለምንድን ነው? ዓለም ይዞባቸዋል ሪከርድ። በሰሜኑ ጦርነት ጊዜ የተሳተፉ በሙሉ በግፍ ላይ በወታደር አመራር በመስጠት በተለያየ ነገር የተሳተፉ ይዘገይ እንጂ መሳይ እናየዋለን ለፍርድ ይቀርባሉ እኮ። ስለዚህ ቲፒኤልኤፍ እና ብልጽግና እየተሞዳሞዱ ያን ነገር ሁሉ ማድበስበስ ይፈልጋሉ። አይተህ ከሆነ አሁን ቲፒኤልኤፍ በትግራይ ራሱ ሰላም እንዲመጣ ይፈልጋ ይመስለኝ። አንዴ በራያ አንዴ በየቦታው አንዴ ያደርጉ ለምንድን ነው? በዛ ህዝቡን ቢዚ ማድረግ አለባቸው። ትንሽ እርጋታ ከተመዛ መጠየቅ ይመጣል። ምንድነው ይሆነ ያለ? እንዴት አደረጋችሁን? የባለፈው ጦርነት ይሄን ያላችሁን የሞቱትስ? ሰላም ሲመጣ ነው ሰው ጥያቄ የሚያመጣው። ስለዚህ አምባገነኖቹ ምን ያደርጋሉ? ህዝቡን እረፍት ያሳጡታል ይባላል። እረፍት ያሳጡታል እና እያደረጉ ያሉት ነገር ነው። አሁን የሰላም ኮንፈረንስ የምናምን ኮንፈረንስ የሚያደርጉት ምንድነው? ስንት ሰው ሞተ በአማራ ክልል? ስንት ተጨፈጨፈ ንጹሃን? መከላከያው ስንት ገደለ? እነማን ነበሩ የጦር መሪዎቹ? መራዊ ላይ ጭፍጨፋ ሲፈጽም፣ ደብረ ኤልያስ ላይ ጭፍጨፋ ሲፈጽም፣ የተለያዩ ቦታዎች ላይ ሰላ ድንጋይ ላይ ያ ሁሉ ንጹሃን ሲያልቅ ማን ነበር ያዘዘው? ድሮ ነው አብይ አህመድ ነው የሚያዘው፣ ሌሎች አይደሉም። እነዚህ ሁሉ ደም ፈሰው ይቀራሉ። በእንደዚህ አይነት ኮንፈረንሶችና በእንደዚህ አይነት ያቋም መግለጫዎች አድበስብሰዋቸው ሊያልፉ ይፈልጋሉ። ነገር ግን መቼም የማይቀሩ ነገሮች ናቸው። ለዚህ ነው ሶስተኛ ወገን ድርድር ይባል ስንል ለምንድን ነው አንተ እንደ ፕሪኮንዲሽን ከሚቀርቡት መካከል አንዱ ናቸው እነዚህ ናቸው። ወንጀለኞች በህግ መዳኘት አለበት ይላሉ። ደግሞ ሶስተኛ አካላት ሁሉ የሚያደራድሩ ካያቸው
በተለይ ምዕራባውያን ለእንደዚህ አይነት ነገር በጣም ኪሪየስ ናቸው፣ በጣም ሴንሲቲቭ ናቸው። ለተፈጸመ ግድያ ለህግ ይቅረብ የሚለውን በሙሉ ልባቸው ነው ሁሉ የሚደግፉ። በንጹሃን ላይ ግድያ የፈጸሙ በብኖች ላይ ግድያ የፈጸሙ ለፍርድ ይቀርባሉ የሚለውን ነገር የሚቃወም አካል የለም። ለዚህ ነው እኔም ኢንሲስት እያደረኩ ያለሁት እየገፋሁ ያለሁት። ሁሌም ድርድር ሲባል ወደ ዓለም አቀፍ መድረክ መገፋት አለበት። የፋኖ የምለው ነው እነዚህ ደም መጣጮች እነዚህ ገዳዮች ለህግ የሚቀርቡበት ነጥብ ስለሚካተት ከሚል አኳያ አገር ቤት ባለው ነገር በእናገኘው ተሻገርና በእነ ፕሮፌሰር መስፍን አራያ እንፈተዋለን የሚሉት ግን ይህን ሁሉ የንጹሃን ደም አድበስብሰው ሊያልፉ ነው። በእነሱ ይሄ የሚሰራ አይደለም ለማለት ነው። እንግዲህ ደረጀ አሁን በኢትዮጵያ ባለው አጠቃላይ ሁኔታ ላይ በተለይ አሁን የአብይ አህመድ አገዛዝ እንደምናየው ይሄ አሁን የሰላም ኮንፈረንስ እነዚህ ነገሮች ግርግሮች በሙሉ ተስፋ የመቁረጥ ነገ ከነገ ወዲያ ብልጽግና የሚባለው አገዛዝ ተጨማሪ ወደ ጦርነት ውስጥ የሚገባ ከሆነ በተለይ በአማራ ክልል የትኛውም ጦርነት ብልጽግና የሚባል ኃይል አቅም ኖሮት ማንኛውንም ጦርነት ለማካሄድ የሚችልበት ቁመና አይኖረውም። ስለዚህ ያለው አማራጭ እንደምንም ተንደፋድፎ እነዚህን ኃይሎች ወደ ሰላም አምጥቶ እድሜውን ማስቀጠል ነው የሚፈልገው። ስለዚህ አሁን ከማንም በላይ ከብልጽግናም ከየትኛውም በላይ በዚህ በኩል ያለው ኃይል ኃላፊነት ሊሰማው ይገባል። ፋኖ አንድ ኃይል ነው። ከፋኖ ባሻገር ደግሞ ሌሎች ኢትዮጵያውያን ኃይሎች ተሰብስበው ምናልባት አሁን ጊዜው የደረሰ ይመስለኛል። ይሄ መንግስት በማንኛውም ጊዜ ሊወድቅ ይችላል፣ ሊሰበር ይችላል። አብይ አህመድ ነገ ከነገ ወዲያ በስልጣን ላይ ላይኖር ይችላል። አንድም በፋኖና በተለያዩ ኃይሎች በሚመጣ ግፊት፣ ሁለትም ውስጥ ባለ ሽኩቻ የተለያዩ ነገሮች እንዳሉ ይታወቃል። ምናልባትም የእርስ በርስ መገዳደልም ሊኖር ይችላል። ይሄ ዝም ብሎ ለማሟረት በሚል አይደለም። የተለያዩ ነገሮች ምን እንሰማለን ወይም ደግሞ ነገሮች ጫና ሲበረቱበት በተለይ ከዓለም አቀፉ ማህበረሰብ ወደ አንድ ቦታ ብስሊል ይችላል። ስለዚህ ለማንኛውም ይሄ መንግስት ብዙ ሊቆይ የማይችል መሆኑን ምልክቶች ይታያሉ። ከዚህ አንጻር መዘጋጀት ይገባል። ዓለም አቀፉ ማህበረሰብም የታላችሁ እያለ ነው። እንደው ይህንን መንግስት ዞር ቢል እንደው በጫናም በአንድ ነገር ሸብረክ ቢል ማን ነው ሀገር ወደ ቀውስ ሳትገባ ሊያስቀጥልና ወደሚቀጥለው ምዕራፍ እንድትሄድ የሚያደርገው የሚለው ነው። ስለዚህ አሁን ትንሽ መዘናጋት አለ። ቀደም ሲልም በኢሳንም ከአበበ ገላው ጋር ይህን ጉዳይ አንስተን ነበረ። እንዲህ አይነት ነገሮች ሲደረጉ አዎ የስርዓቱ መዳከም የስርዓቱ መፍረስ እንደ አንድ ግብ ልናየው እንችላለን። እንደ ብቸኛ ግን ማየት የለብንም። ስራዎች መሰራት አለባቸው። ምን ያህል ተዘጋጅተናል? እውነት ለዚህ ለውጥ ተዘጋጅተናል? ለማይቀረው ለውጥ እውነት ለሙሽራው ማለት ለውጡ ነው ለሙሽራው ሲመጣ እንደው የምናበራው ዘይት አዘጋጅተናል? ይሄ ጥያቄዎች አልተመለሱምና በኩል ያሳስባል። በአብይ እንደዚህ አይነት ስርዓት ከመፍጠሩ እኩል እኛ ደግሞ አለመዘጋጀታችንም የበለጠም ያሳስብ ይመስላልና ደረጃ በዚህ አንጻርም የተወሰነ ነገር መደረግ አለበት። የሆነ ንቅናቄ መደረግ አለበት። የሆነ ስብሰባዎች፣ ምክክሮች፣ ውይይቶች መጀመር አለባቸው። እስካሁን ግን ያ ነገር ሲደረግ አናይም። አዎ እንግዲህ በዚህ ጋር መሳይ እንደውም ከፍተኛ ጥንቃቄ የሚያስፈልገው ሌላውም አካል እንደ ማህበረሰብም ህዝቡም በፋኖችም በኩል ለምንድነው ማን ነው የተናገረው አለ እነ ማኪያቬሊ የሚጠቀሙትን መስመር ተቀም ሁሌም ባህሩ ጸጥ ሲል ፍራ ነው የሚሉት። ማዕበል ሊነሳ ነውና ይላሉ። ሁሌ ባህሩ ዝም ባለ ቁጥር መፍራት አለብህ። ማዕበል የሚነሳው መሳይ ከጸጥታ በኋላ ነው። በተንኮለኛ መሪዎችም ጋር ነው የሚደረግ። ሰላም፣ ፍቅር፣ መልካም የመሰለ ነገር ሲመስልት መጠንቀቅ ነው ያለብህ። መጠንቀቅ ነው ያለብህ። ይሄ ሰላም ኮንፈረንስ ያሳለፏቸው የአቋም መግለጫዎች ምኖች ከላይ የሚሰጥ ከፍተኛ ጥንቃቄ የሚያስፈልግበት ጊዜ አሁን ባህሩ ጸጥ ሲል ፍራ። አይተነዋል። በእነ አብይም አይተነዋል። ቅድም ለማበገርሳን አስተዋል እና